ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሶሪ በጣም ጠፋው። በዓልም ነው። ያው እንግዲህ ከሁሉም ነገር በዓል ሲሆን መቆጠብ አለብን አይደለ? እና አሁን ይህችን የመሰለች ምስር ሾርባ እየሰራው ነው። ዝኩኒ፣ ካሮት፣ ድንች አድርጌባታለሁ። እንደምትወዱት ተስፋ አደርጋለሁ ውድ ቤተሰቦቼ። እንዴት ናችሁ? ደህና ናችሁ? ቻናሌ በጣም ቀዘቀዘ። በጣም ቆንጆ ሱፕ ነው የሰራሁት። ማርያምን በጾም ይሄ ነው የሚያስፈልገው። ከምላሳችንም ከእንትን ስለምንቆጠብ ነው የጠፋሁት። በጣም ዩቲዩበሩ በጣም ነው የሚያስጠላው። ጥሩ ነገር አይታይም። የሚያስተላልፈው መልእክት ስፔሻሊ እና አብሬሽን ሩታ የዛ ሁሉ እንዳለ ኢትዮጵያዊ የሆነ ዩቲዩበር ጫጫታ፣ ግርግር፣ ስድብ እና 17000 20000 ላይክ ነው የሚያገኘውና አው ሰርፕራይዝ ምን አይነት ባህል ነው ያመጣን ያለነውና አምላካችን እግዚአብሔር ይታረቀን። በጸብ ላይክ ከምታደርጉ ፍቅር ሲኖራቸው ላይክ ብታደርጉ፣ ጥሩ ነገር ሲሰሩ ሼር ብታደርጉላቸው፣ ብታበረታቷቸው። እንደዚህ አትሁኑ፣ እንደዚህ ማድረግ እኛን መናቅ ነው እያላችሁ አበረታቷቸው። እናንተ 20000 30000 ላይክ የምትሰጡ አይ ነው ፍቅር ደስ ይላል፣ መተባበር ደስ ይላል፣ መልካም ነገር ነው። ደግሞ ምንድነው ስሙ ምለው ነው የምላችሁ ላይክ ዩ ኖ is not fair like የማይሆን ነገር ሲሰሩ ደግሞ እንትን ማለት ነው። እና እምነት የረከሰበት ጊዜ እምነታችን በቃ ተራ እንደሆነ የሙስሊሞችንም ልብስ ሙስሊም ሳይሆኑ መልበስ ነውር ነው። ምክንያቱም ይሄ የባህላችን መገለጫ አይደለምና ሩታም የምትባይዋ እግዚአብሔርን ፍሪ ምንድነው እንደዚህ ጥሩ አይደለም። እውነቴን ነው። ልብሳቸውን እነሱ አክብረው ነው የሚለብሱት። ያቃሉ ዝም ብሎ አይለበስም። የሙስሊም አለባበስ ሊቀጥሽ ሁሉ ይችላሉ። ህግ ስለሌለ ነው እንጂ ኢትዮጵያ በህግ ልትቀጭው ልትችያለሽ። እምነቱን እስካልተቀበልሽ ድረስ ያንን ለብሰሽ መስቀልሽን አውልቀሽ የነሱን እና በጣም ዊርድ ውድ ቤተሰቦች እውነቴን ነው የምላችሁ። እኔ የነሱ ነገር ለማየት ፈልጌ ሳይሆን እምነታችን የተጋባ ሰው ራሱ ጋብቻ ቀላል እንደሆነ አንዱን ሴት መቀየር አንዱን ወንድ መቀየር ቀላል እንደሆነ አስተሳሰባቸው ሁሉ የወረደ በቃ የማይመጥን ለኢትዮጵያውያን የማይመጥን ካልቸራችንን ፎሎ የማያደርግ ስራ ነው የሚሰሩትና እንኳን እነሱ ሰርተው የሁሉ ህዝብ በውጭ ሀገር የሚንከራተት ህዝብ ስፔሻሊ በአረብ ሀገር የሚኖሩ እህቶቼ እነሱን ፎሎ ያደርጓቸዋል፣ በጣም ይከተሏቸዋል። ግን ይሄው እንግዲህ ያሳዩአቸው ይሄንን ነው። ስቲል ላይክ እና ሼር ነው የሚያደርጓቸው። አይ ዋስ ሰርፕራይዝ እኔ ሰብስክራይብ አድርጌ ወጥቻለሁኝ። ምክንያቱም መታገስ አልችልም። አንድ ሰብስክራይብ ይሄው ገንዘብ ነው ያጠገባቸው። የሰው ልጅ ጥሩ ስራ መስራት ይችላል። ድሃውን መርዳት፣ ሰርቶ ማሳየት you know አዲስ አበባ ኑሮ ተወዷል አይደለ? ኑሮ ሲወደድ ኑሮን ማሸነፊያ ዘዴ እየሰሩ ማሳየት ነው ለዚህ ህዝብ የሚያስፈልገው። እና ዛሬ ውጭ የተሰደዳችሁትም ዋው ይሄን ካደረጉ እኮ እኔም ሀገሬ ስገባ ይሄንን ፕሮጀክት ሰራለሁ ይሄንን አደርጋለሁ ብላችሁ አቅዳችሁ የምትሄዱ ነው እንጂ በቃ ሃይማኖት መቀያየር፣ ሴትና ወንድ መቀያየር፣ ያንዱን መቀማት፣ የጓደኛ ክብር የለ፣ የፋሚሊ ክብር የለ። በጣም በቃ ገንዘብ ሲበዛ ያሳበደው ዩቲዩበር ያየሁት ኢትዮጵያውያንን ነው። በእውነት ነው የምላችሁ። ስፔሻሊ ኢትዮጵያን አይወክሉም። በርግጥ ኢትዮጵያ ስንት የተከበረ ሰው ያለበት የሚተዛዘን ሰው ያለበት ነውና ለማንኛውም ይሄንን ለመስራት ዝኩኒ፣ ድንች፣ ምስርና ኦሊቭ ኦይል ብቻ ነው ያደረኩበትና በዚህ ኢንግሪዲየንት ይሄንን ያማረ ሱፕ ትሰራላችሁ። አሁን ሴላንትሮ ቅጠል መጨመር ይችላልኝ ደርሷል። እና እስከመጨረሻው ስላያችሁኝ አመሰግናለሁ። ኮሜንታችሁ አይለየኝ። እታገኝተሻለ ነበር ወዳችኋለሁ። colorful የሆነ ሱፕ ሰርቼላችኋለሁ። you have to eat it okay it's very healthy በጣም የሚመች ነው። ያውኔም ጠፍቻለሁ። በቃ ዩቲዩብ እንዳይዘጋብኝ ነው መፍጨረጨረው። ትንሽ ፊቴ ላይ የሆነ አክኒ ሳይሆን ራሽ ምናምን ስለወጣብኝ እሱን እስከሚድንልኝ አልመጣም። በቅርቡ ከዳነ ብቅላለሁ። ወዳችኋለሁ ቤተሰቦቼ። አንድ ሰውም ላይክ አደረገ
አንድ ሰው ኮመተ አክሴፕት አደርጋለሁ ዜድ የምትባይ ልጅ ደግሞ ሰብስክራይብ ካረኩ ስንት አመቴ እና ረስተሽኛል ማለት ነው ተመልሰሽ መተሻል አመሰግናለሁ እግዚአብሔር ይስጥልኝ እና መልስ ኮሜንትሽን መልስልሻለሁ ቻናልሽ ላይ መጥቼ ወድሻለሁ እግዚአብሔር ያክብርልኝ መተሽ ኮሜንት ስለሰጠሽ ራሱ እሺ እና ባካችሁ ጥሩ ነገር ለመስራት ሞክሩ ሰውን የሚያስተምር ነገር ለመስራት ሞክሩ በእውነት ነው የምላችሁ ሰውን አታፍዝዙት በማይሆን ነገር ዝም ብሎ አይዋኝና በዚህ በጾም አሪያነት ያለው ነገር ብታስተምሩ ጥሩ ነበር መቀማማትን መከዳዳትን ምንም ይሄ መከዳዳት በቃኮ ይሄ የዘመኑ ፋሽን ሆኗል እንግዲህ ምንም ዋጋ የለውምና በጣም ነው ማመሰግነው በጣም ቆንጆ ነው ሞክሩት በጣም ቆንጆ የሚጣፍጥ ነው I love you guys thank you so much have a great day መልካም የጾም ጊዜ ይሁንልን እግዚአብሔር ያክብርልኝ አትጥፉ ኑ ተጠቀማላችሁ ሌላ ምክር ይዤ እስከመመጣ ሰላም ሁኑልኝ ባይ ባይ